ሴት ልጅ እየሰራች እሱን ማኖር ከጀመረች ወንድነቱ እየጎደለበት ይመጣል። ምክንያቱም የወንድ ልጅ አንዱ ባህሪው ማስተዳደር ስለሆነ ሰርቶ ማኖር ስለሆነ ሰርቶ የማኖሩ ነገር እየጎደለ ሲመጣ ደግሞ እየጎደለ ይመጣል። ከዚያ መኳኳሉን ላይ ይጀምራል። በቃ የሆነ እንትን ነገር ይመጣል። በቃ የሆነ ራሱን ይቅርታ አድርጉልኝ ይሄን ነገር ስል ወላሂ አንዳንድ ወንዶች ራሳቸውን ቃሉን መጠቀም ባልወድም እንደ ቅምጥ አድርገው ነው የሚያስቡት። 2-3 ሚስቶችን ከአረብ ሀገር ያገቡና ብራቸውን እየሰበሰቡ መኖር ያምራቸዋል። ያ አኺ ተቂላህ ያ አኺ ተቂላህ ያ አኺ። ስለዚህ እናንተም ለዚህ ነገር በርባት ከፍቱ መልካም ነው። ተግባባን? እኔ አንድ ጊዜ አስታውሳለሁ ስለዚህ ጉዳይ አንዴ አንስቼ ተናገርኩና አንዱ ወንድሜ ምን አለኝ፣ አንተም እኮ ባለቤትህ እኮ ስታገባ ኢትዮጵያዊ ሆነ እሷ እኮ ፈረንጅ ሀገር ኖራ ነው ያገባችህ አለኝ። ሊላሂ አልሐምዱ ወልሚና አልሐምዱሊላሂ ረቢል ዓለሚን በህይወቴ አንድ ቀን ማንም ሰው እንዲረዳኝ በር ከፍቼም አላውቅም። ማንም ሰው በህይወቴ እናት አባቴን አላህ እድሜያቸውን ያርዝምልኝ አልহামዱሊላህ እድሜ ልካቸውን ሲለፉ ነበር፣ እድሜ ልካቸውን ሲኖሩልኝ ነበር፣ እድሜ ልካቸውን በጣም ብዙ ነገር አድርገውልኛል። ከህፃንነት ጀምሮ እስከ ዛሬ ድረስ በጣም ለፍተውልኛል። ይሄንን ስል ደግሞ ባለቤቴ ባለውለታዬ አይደለችም እያልኩ አይደለም። ላ ብዙ ነገር ለኔ ስትል አድርጋለች። ግን ምንም አይነት ነገር እርዳታ ፈልጌም ወይ ደግሞ ላኪልኝ ብያትም ወይ ደግሞ ልካልኝም አይደለም። አበደን እንደ ሚስትነት ማድረግ ያለባት ነገሮች አሉ እንጂ እኔ ከሚስቴ ቁጭ ብዬ ብር ልጠብቅ ላ ወላሂ العظيم ረሃቤን ነው የምውለው። አበደን 5 ሳንቲም ከሷ አልጠብቅም። 5 ሳንቲም ረሃቤን ነው የምውለው። አበደን አልበላም አልጠጣም ይቅር። ምክንያቱ ሲባል አስባል ማኖር ሲገባህ ጥገኛ ሆነክ እሷ ስታኖርክ ከዚያ በኋላ ተው መናገርም ይከብዳል። ከዚያ በኋላ ያለው ነገር ሚስትና ባል መሆን ነው። ከዚያ በኋላ ሚስት ትሆናለህ። እሷ የገቢ ምንጭ ስለሆነች ጠንቀቅ ትላለህ። ከዚያ በኋላ ስለሷ ጉዳይ ማለት ነው። መናገርም አትችልም። እየታገስኩ ነው ማትልም እኮ ትዳሬን ለማስቀጠል ብዬ የሚባል ነገር አለ። መታገስ አይደለም እስረኛ ነህ። ምክንያቱም ቅድም ያልናት ቃል አለች፣ ይቅርታ አድርጉልኝ፣ እስረኛ ነህ። መታገስ አይደለም ያ። ተግባባ? ስለዚህ ወንድሞቼ አሁን እንዲህ ብዬ ስናገር አንዳንድ ወንዶች ስላልደረሰ ነው ስላንተና ምናምን ሲሉ ይችላሉ። ስሙኝ በደንብ አድርጋችሁ። አብዛኛው የምናገራቸው ነገሮች የሽሃድ ረቢ አላህ Subhanahu Wa Ta'ala እኔ ውስጥ ያለውን ነገር ያውቃል። አብዛኛው የምናገራቸው መከራቸው ነገሮች የኖርኳቸው ነገሮች ነው። አብዛኛው ኖር ያየኋቸው ነው። ኖር ያላየኋቸውን የሆነ ኤክስፐሪመንት ተደርጎበት ወይ ደግሞ ሪሰርች ተደርጎበት ምናምን ካልሆነ በስተቀር ብዙም አልደፍርም። የኖርኳቸውንና ማቃቸውን ነገሮች ነው የምናገረው። ችግርን ስላላሳለፍ ካላችሁ አይመለከታችሁም። ተው እናንተ። ስለራሴ እዚህ ጋር መናገር አይጠበቅብኝም። ግን በምንም ምክንያት እውነት ነው ቤተሰብ ከተቸገረ የታመመ ሰው ካለ ራስ ታማሚ ከሆንክ መሰል ነገሮች ግን ጤነኛ ሆነክ መስራት እየቻልክ ሚስት ላይ ሸክም ሆኖ መኖር አላህ ይቅር ይበለን። አላህ ይቅር ይበለን። ይቅርታ አድርጉልኝ ትልቅ ስህተት ስለሆነ ነው። በዚያ መልኩ ሚስቶቻቸው ላይ ጥገኛ ሆነው ከዚያ በኋላ ትዳራቸውን ቀጥ አድርገው መምራት የቻሉ ሰዎችን እስከዛሬ ድረስ አላጋጠመኝም። አላሁ አዕለም ሊኖር ይችላል፣ እኔ ግን አላጋጠመኝም። ስለዚህ ያን ያለው ነገር እህቶቼ ከርቀት ትዳር ምናምን ያላችሁኝን ተው። ከርቀት ትዳር ነገ ከሞተም በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልትሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉ ወዳጆች ካሉ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል።
እሱም ያለንበት ዘመን ሰው የራሱን እንኳን ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቀርና አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ? ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመው። ዘካ ማውጣት የቻለ ወጅቦበት እያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳ ቢያወጡለት አይጠቅመውም። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም፣ ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ አያገኝም ነው። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኼራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኼራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማን ነው ሰደቃ የሚሰጥልህ? ማን ነው ዱዓ የሚያደርግልህ? ማን ነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም፣ ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኝህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተ ስትቀበር እኔ ከሱ ጋር እቀበራለሁ የሚል አታገኝ። ቀብረውህ የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መጎራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳ ተቃቅፈው የሚሳሳሙ ሰዎችን እናያለን። ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኼራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ ነኝ እንጂ ማንም የላትም ልንል ዱንያ ላይ ራሳችንን እንደምንጠብቀው ከዛ በላይ ነፍሳችንን ልንጠብቅ ይገባናል። አላህ ዘንድ እንድንጠየቅ የሚያደርገንን ነገር ሁሉ እዚሁ አጥርተን አስተካክለን ልንሄድ ይገባናል። ግዴለሽነት፣ ቸልተኝነት ዛሬ ነገ ማለት ሊያጠቃን አይገባም። ነገ እዚህ ዱንያ ላይ አለን የለንም ማናችንም በእርግጠኝነት አናውቅም። መንገደኞችንን መንገደኛ ሁሌ ዝግጁ እንደሚሆነው ለጉዞ የሚያስፈልግን ነገር እንደሚያሟላው እኛም ለአኼራ ጉዞ ቅርብ ነን፣ ጉዞ ላይ ነው ያለነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ አንተ ወደ ጌታህ የለፋህ የደከምክ ትጓዛለህ። ከእናቱ ማህፀን ከወጣበት ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረበት ጊዜ ጀምሮ የሰው ልጅ ጉዞ ላይ ነው ያለው። በምን መልኩ ነው ጉዞ የሚጠናቀቀው አናውቅም። በተለይ ከቅያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ሰይ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው። ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ነቢያችንም ዓለይሂ ሰላቱ ወሰላም ዑለማዎች እየመነመኑ እየሞቱ እንደሚሄዱና ድንቁርናም እየተስፋፋ እንደሚሄድ ነግረውናል። እስከ መጨረሻውም የእነዚህ ምልክቶች ትንንሽና ታላላቅ መጨረሻው ቁርአን ራሱ ከምድር ላይ ይነሳል። ከእንግዲህ በልቦችም ሆነ በአእምሮችም ውስጥ አይኖርም። ቁርአን ከሁሉም ገጾች ኢንተርኔት ካለ ከዚያም
ከገጾች ከአእምሮች ይነሳል። ሱብሓነላህ። ሌላ ምልክት ነቢዩ ዓለይሂ ሰላቱ ወሰላም ከትንንሾቹ ምልክቶች መካከል ሰዎች ሐዲቶችን አንቀበልም ቁርአንን ብቻ ነው የምንቀበለው የሚሉበት ጊዜ ይመጣል ብለውናል። በእኔና በእናንተ መካከል ቁርአን ነው ያለው። በዚያ ውስጥ ካለ እወስደዋለሁ ከሌለ አላምነው ይላሉ። ይህን ሐዲት ተናግሯል ነቢያችን ዓለይሂ ሰላቱ ወሰላም። ከዚያ በኋላስ ምን ይሆናል? ከዚያም ቁርአን ራሱ ተቀባይነት ያጣል። አጂብ። አሁን ሐዲት ሁለተኛው ዋና ምንጫችን፣ ከዚያም የመጀመሪያው ዋና ምንጭ የሆነው ቁርአን ይጠፋል። የዛሬውን ሁኔታችን ተመልከቱ። በሙስሊም ቤቶች ውስጥ ብዙ የሚያጠኑ ልጆች አሉ። ነገር ግን በተግባር እናውለዋለን? ትርጉሙን እናስተምራቸዋለን? ወደ ፓኪስታን ብትልኳቸውም ወደ ህንድም ወደ ሌላም አገር ብትልኳቸውም ሳይረዱት ዝም ብሎ መሸንደድ ብዙም አይጠቅማቸውም። ከትናንሾቹ ምልክቶች መካከልም ሐሰተኛ ነቢያቶች መምጣታቸው ነው። ዛሬ በሁሉም ቦታ አሉ። ማንም ሰው ሃይማኖት መፍጠር ይችላል። ዝም ብለህ ሐሳብ ፍጠርና አሰራጨው። ተከታዮች ይኖሩሃል። በእርግጥ ተከታዮች ይኖሩሃል። ማንኛውንም ነገር ዝም ብለህ ፍጠር። ላም የሚያመልኩ፣ ፀሐይ የሚያመልኩ፣ ሸይጣን የሚያመልኩ፣ ሰው የሚያመልኩ ተከታዮች አሉ አይደል?